ወንዚ ዳልታ መጣይዳ ነበርና ስደርስ እኔ ተገጭቼ ነው ያገኘችኝና ብቻ በጣም የቲክቶክ አካውንት የሚገዘኝ ካገኘው ልሸጠው ነው 400,000 ተከታይ ያለኝ ግን ምንም አይነት ማስታወቂያ እየሰሩ አይደለም። ቤተሰብ እንግዲህ ዛሬ የምገኘው ከእመቤት ከአንዲት ጀግና ኢትዮጵያዊት ሴት ጋር ነው። ያው እንደምትመለከቷት አካል ጉዳተኛ ብትሆንም በስፖርት በተለያዩ ስራ ኢትዮጵያ ሀገሯን እስከ ማስጠራት ደርሳለች። እቺ ጀግና ሴት ታሪኳን እንስማ። ከኛ ደግሞ የምትፈልገው ነገር አለ እሱንም ትነግረናለች። ተወልጄ ያደኩት ባህር ዳር ሲሆን ገና በልጅነቴ ነው በ4 ዓመቴ የመኪና አደጋ የገጨኝ። 4 ዓመትም አልሞላኝም 2 ሳምንት ሲቀረው ነውና ብቻ ነው የዛኔ አላቅም ነበርና በጣም ከባድ ነበር። ህፃንም ስለነበርኩ አጥንቴ ማለት አልቻለም ነበርና ብቻ እናቴም ደግሞ ጨፌ ወንዚ ዳልታ መጣይዳ ነበርና ስደርስ እኔ ተገጭቼ ነው ያገኘችኝና ብቻ በጣም ብዙ ደስ የማይል ነገሮች ነበሩ። ወይኔ ከዛ አያቴ ነበርችና ህክምና ቦታ ወሰደችኝ። ህፃንም ነበርኩ ብያለሁ። እግሬ ምንም ማለት አልቻለም። እዛው ላይ ነው ቁርጥርጥ ያለና በህፃንነቴ እድሜ ያ ትልቅ መኪና ነው የገጨኝ አሉ። ግን እዛ ትልቅ መኪና ወጥቼ አሁን አለው እግዚአብሔር ይመስገን። እና እናቴ ማለት ነው በጣም በእኔ ብዙ ተሰቃይታለች። ብዙ ችግሮችን አይታለች። ብዙ ጣውረዶችን ከማህበረሰቡ ለምን አትጥያትም እስከመባል ድረስ አባቴ አልፈልግም እስከሚል ድረስ አካል ጉዳተኛ ስለሆንኩ ብቻ አባቴ አልፈልግም በቃ ምን ታረግልኛለች እቺ ድካሙ እሷ ማሳደጉ ድካሙ ነው የሚብሰኝ በማለት ትቶኝ የሄደበት እንትን አለ። እናቴ ግን ነው የወለድኳት እኮ ላሳድጋት ነው አካል ጉዳተኛ ስትሆን ነው ወይ የምጥላት ብላ ወስዳ አሳድጋ አሁን ላለሁበት ነገር አድርሳኛለችና ብቻ በጣም ብዙ ነገር አለ። ብዙ ነገር ተሰቃይቼ ነው እዚህ ጋር የደረስኩት። ብዙ ጊዜ እኔ ጀግንነቴን ብርታቴን ነው ማወራ ግን በጣም ብዙ ተሰቃይቼ የደረስኩበት ነውና አሁንም መስራት ፈልጋለሁ። እንደዛ ተንገላታ ሳትበላ ሳትጠጣ ያሳደገችኝን እናቴን ቢያንስ እኔ በተወሰነ ነገር ማገዝ ብችል። ባካችሁን ፎሎወሮች አሰሩኝ አበረታቱኝ። እኔም ለሌሎች ሰዎች ማግዝ አይነት ሴት ሆናለሁና ባካችሁን የቻላችሁትን ያክል በሚችሉት አቅም የቲክቶክ ማስታወቂያዎችን ወደ እኔ አምጡ አሰሩኝ። አመሰግናለሁ።